የተከበሩ አቶ አባቱን ተክሌ የኢትዮጵያ ትራንስፖርት ኢንዱስትሪ ማህበራት ፌዴሬሽን ፕሬዝዳንት፣ የተከበሩ አቶ ወርቅአለማው ንጋት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ህዝብ ግንኙነት፣ የተከበሩ አቶ ተገኔ ዘውዴ የአዳማ የመረዳጃ እድር ማህበራት ሊቀመንበር፣ እንደየ ፕሮቶኮላችሁ ጥሪ ተደርጎላችሁ በዚህ ታሪካዊ የጉዞ ኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ጠቅላላ መሰረታዊ ሰራተኛ ማህበር መስራች የሹፌሮች መረዳጃ እድርና ማህበራት የጋራ ውል ስምምነት ፕሮግራም ላይ ለመታደም አክብራችሁ የተገኛችሁ እንግዶች፣ የዚህ ታሪካዊ ቀን ባለቤት የሆናችሁ መስራች ማህበራት ተወካዮች እንኳን ለዚህ ቀን በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ እነኚህ የዚህ ታሪካዊ ቀን ባለቤት የሆናችሁ መስራች ማህበራት ተወካዮች አዳማ የከባድ መኪና ሹፌሮች መረዳጃ እድር፣ ግዕዝ የከባድ መኪና ሹፌሮች መረዳጃ እድር፣ የተከበሩ አቶ አባቱን ተክሌ የኢትዮጵያ ትራንስፖርት ኢንዱስትሪ ማህበራት ፌዴሬሽን ፕሬዝዳንት፣ የተከበሩ አቶ ወርቅአለማው ንጋት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ህዝብ ግንኙነት፣ የተከበሩ አቶ ተገኔ ዘውዴ የአዳማ የመረዳጃ እድር ማህበራት ሊቀመንበር፣ እንደየ ፕሮቶኮላችሁ ጥሪ ተደርጎላችሁ በዚህ ታሪካዊ የጉዞ ኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ጠቅላላ መሰረታዊ ሰራተኛ ማህበር መስራች የሹፌሮች መረዳጃ እድርና ማህበራት የጋራ ውል ስምምነት ፕሮግራም ላይ ለመታደም አክብራችሁ የተገኛችሁ እንግዶች፣ የዚህ ታሪካዊ ቀን ባለቤት የሆናችሁ መስራች ማህበራት ተወካዮች እንኳን ለዚህ ቀን በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ እነኚህ የዚህ ታሪካዊ ቀን ባለቤት የሆናችሁ መስራች ማህበራት ተወካዮች አዳማ የከባድ መኪና ሹፌሮች መረዳጃ እድር፣ ግዕዝ የከባድ መኪና ሹፌሮች መረዳጃ እድር፣ ጣና የከባድ መኪና ሹፌሮች ማህበር፣ ገዳ የከባድ መኪና ሹፌሮች መረዳጃ እድር፣ ጣና የከባድ መኪና ሹፌሮች ማህበር፣ ድሬዳዋ የከባድ መኪና ሹፌሮች መረዳጃ እድር፣ ጅጅጋ የከባድ መኪና ሹፌሮች መረዳጃ ማህበር፣ አንድነት የኮካኮላ መረዳጃ ማህበር ባህር ዳር ነው የሚገኘው፣ የኮካኮላ ሆለር ሹፌሮች ማህበር፣ እንዲሁም ደግሞ በግል ተወካዮች ኮሚቴ አመራሮች እስከዛሬ ለሹፌርና ለቤተሰቡ እንዲሁም ሀገር እንደ ሀገር እንድትቀጥል ውድ ህይወታችሁን ሰጣችሁ ዛሬን ላደረሳችሁ ክብር ይገባችኋል። እንግዲህ በቅድሚያ ለዚህ ፕሮግራም መሳካት ለዛሬ እኛ እዚህ ደረጃ ላይ እንድንደርስ የበኩላቸውን ጥረት ያደረጉ የፌዴሬሽን አባላት በተለይ ደግሞ ፕሬዝዳንቱ አቶ አባቱን እንድታመሰግኑልኝ እወዳለሁ። አድራሻችንን ቦታችንን ድረስ ይዞ የመጣልንን የጠቆመንን አቶ ሲሳይ ቱሉን እንድታመሰግኑልኝ እወዳለሁ። ጉዞ ኢትዮጵያ ለአሽከርካሪው አሎ ንፋስ እናቆመልሃለን ዝናብ እናዘንብልሃለን የሚል የህልም ቃል ባይገባም ማህበራዊ ኢኮኖሚያዊና ስነ-ልቦናዊ ችግሮቻችንን መልስ ለማግኘት ግን የማንፈነቅለው ድንጋይ የለም። የአሽከርካሪው መሰረታዊ ጥያቄ ምንድን ነው? ምን እንዲመለስለት ነው የሚፈልገው? ይህንን ለይቶ ማወቅ ያስፈልጋል። አንደኛ የመንገድ ላይ ደህንነት ነው፣ ሴኩሪቲ። በሀገር አቋራጭ ጉዞ ወቅት አደጋን መቀነስና አፋጣኝ ምላሽ መስጠትን ያስፈልጋል። በሴኩሪቲ ጉዳይ ከየትኛውም አካላት ጋር ከባለድርሻ አካላት ጋር ተነጋግሮ አሽከርካሪው በሰላም ወጥቶ በሰላም የሚገባበትን ሂደት ማስተካከል መቻል አለብን። ሁለተኛ እነኚህ አሽከርካሪዎች ላይ ጥቃት የሚያደርሱ እገታን የሚያከናውኑ በተለያዩ ቦታ ላይ አቢዩዝ የሚያደርጉን የመንግስት አካላት የሚሆኑ ህገወጥ በመንግስት ስር ሆኖ ህገወጥ ስራ የሚሰሩ የመንግስት አካላትን ሁሉ አሽከርካሪውን አቢዩዝ የሚያደርጉትን እንዳይሰራ የሚያደርጉትን የሚተናከሱትን ከማህበረሰቡ ጋር ቀጥታ የሆነ ግንኙነት በማድረግ በትምህርት ቤት
በስራ ቦታ በተለያዩ ቦታዎች ላይ ግንዛቤ በመፍጠር አሽከርካሪው በሰላም ወጥቶ በሰላም እንዲገባ ራሱ ማህበረሰቡ እንዲታገልለት የሚያደርግበትን ሲስተም ነው መዘርጋት ያለብን። ይሄንን እናደርጋለን። ሌላው እንግዲህ አገሪቷ ላይ በከፍተኛ ደረጃ የትራፊክ አደጋ ምን ያህል ጉዳት እያደረሰ እንደሆነ ይታወቃል። እንግዲህ እነኚህ የትራፊክ አደጋን ሁላችንም በጋራ ሆነን ከመንግስት ጋር በመቆም ከትራፊክ ፖሊስ ጽሕፈት ቤት ጋር በመቆም ከተለያዩ ዘርፉ አካላት ጋር በመነጋገር ከትራንስፖርትና ሎጂስቲክስ ጋር በመነጋገር የትራፊክ አደጋን መቀነስ የምንችል እጃችን ላይ ያለ ነገር ነው። ስለዚህ ይህንን የምንቀንስበትን ሲስተም መዘርጋት ያስፈልጋል። እንግዲህ ይህንን አንደኛ ዳታ መሰብሰብ ያስፈልጋል። ዳታ መሰብሰቢያ ቅጽ ወይም ሲስተም ማዘጋጀት ያስፈልጋል። ጉዞ ኢትዮጵያ ድንበር ተሻጋሪ አሽከርካሪዎችን ይህን ያደርጋል። ሌላው ለማቾች፣ የአካል ጉዳተኞች፣ በንብረት ላይ ለደረሰ ጉዳት ይህንን የገንዘብ ግምት እንዲያገኝ የምናደርግበትን ሲስተም እናደርጋለን። የታሰሩ አሽከርካሪዎች ብዛትን በዚህ በመኪና አደጋ ምክንያት እንዲሁም ደግሞ መኪና ተነካካ ተብሎ በዚህ በትራፊክ ወይ በዚህ በህግ አካላት ላይ የሚደርስባቸው አግባብ ያልሆነ ክፍያ፣ ጥቃት እንደዚህም ደግሞ ያው በዛ ምክንያት ቤተሰቦቻችን ልጆቻችን የሚበተኑበትን ሁኔታ አሽከርካሪው በሚታሰርበት ሁኔታ ይህንን ሁሉ የምንከታተልበትን ሲስተም ይህንን መረጃ በዳታ ኮሌክት አድርገን ለሚመለከተው አካላት የምናደርስ ከሆነ ስትሬት መልስ የሚያገኝበትን መልስም ባገኝ ደግሞ ክትትል እያደረግን ፎሎ እያደረግን ይሄንን ነገር ምክንያቱም ብዙ አሽከርካሪዎች ለምሳሌ ክፍለ ሀገር ላይ ለምሳሌ የሆነ ሀገር ላይ ከዚህ ሀገር 300 400 ኪሎ ሜትር ላይ 400 ኪሎ ሜትር ላይ አንድ አሽከርካሪ አደጋ ደረስክ ተብሎ እስር ቤት የሚገባ ከሆነ ሚስቱ እዛ አካባቢ ወይ ልጆቹ እዛ ድረስ ነው የሚሄዱት። እዛ ድረስ በሚሄድበት ሰዓት ሴቶች ላይ ሴታዊ ትንኮሳዎች ይደረጋሉ፣ ልጆች ላይ ትንኮሳዎች ይደረጋሉ። ይሄ ሁላችንም የምናውቅ ገሃድ ነው፣ ገሃድ ዓለም ነው። በዚህ ምክንያት ምንድን ነው የሚፈጠረው? ትዳር ይበተናል፣ ልጆች የስነ ልቦና ጫና ውስጥ ወይ ችግር ውስጥ ይወድቃሉ፣ ሚስቶች እንደዛ ይሆናሉ። እና በዚህ ድሃ ሀገር ላይ ሌላ ተጨማሪ ድሃ እንዲፈጠር ምክንያት ይሆናል ማለት ነው። ስለዚህ እነኚህን ነገሮችን ሁሉ ዳታ እያደረግን በአግባቡ ጥያቄ የምንጠይቅበትን ሲስተም እንፈጥራለን ማለት ነው። ሌላው የአደጋ መንስኤና ትንተና ነው። የተሰበሰበውን ዳታ በመጠቀም በተደጋጋሚ አደጋ የሚከሰትባቸውን መንገዶች፣ የጊዜ ሰሌዳዎችና ዋና መንስኤዎችን ለምሳሌ አደጋው የሚከሰተው በምንድን ነው? በድካም ነው? በቴክኒክ ችግር ነው? የመንገዱ ሁኔታ ነው? ጠጥቶ ማሽከርከር ነው? ይህን ለይቶ ማወቅ ያስፈልጋል አደጋን ለመከላከል እና የምናውቃቸውን ነገሮች ስትሬት አንዳንድ ሸፋፍነን የምናልፋቸው ነገሮች ዋጋ እያስከፈሉንና አገር ላይም ቤተሰብ ላይም ከፍተኛ ኪሳራ እያደረሰ ስለሆነ ይህንን መፍትሄ የምናፈላልግበት ሁኔታ ይሆናል። እንግዲህ የመፍትሄ ሀሳቦችን ማቅረብ ነው። በዳታው ላይ ተመስርቶ ለመንግስት አካላት ትራንስፖርት፣ ለፖሊስ ትራንስፖርትና ሎጂስቲክ ወይ ደግሞ ትራንስፖርት ቢሮዎች፣ ለፖሊስ እና አሰሪዎች የትራንስፖርት ማህበራት ጋር በመነጋገር የፖሊሲ ለውጥ ለማምጣት ጥቆማዎችን ማቅረብ ያስፈልጋል። ሌላው እንግዲህ ቅድም እንደተናገርኩት ነው። ጤና በጣም እንግዲህ የአሽከርካሪዎች የቅድመ በሽታ ጥንቃቄና የድህረ በሽታ ክትትልን ማሻሻል ነው። ጤና አብዛኛዎቻችን እንደምናውቀው አንድ ቀን ብንተኛ፣ አንድ ቀን ከስራ ዓለም ብንሰናበት፣ እረፍት እንኳን ሐኪም ሰጥቶን ቀጥታ ወደ ስራ የምንሄድበት በጣም ታመን ብዙ አሽከርካሪዎቻችን እንግዲህ እኛ ጋም እንግዲህ የደረሰው ነገር አለ። ሕክምና ማግኘት እየቻለ እረፍት ማግኘት እየቻለ መከታተል እየቻለ ህይወቱን ያጡ 2-3 ወንድሞቻችንን የቀበርንበት ሁኔታ አለ። ይሄ መስተካከል መቻል አለበት። አንደኛ በአሰሪዎችና ሰራተኞች በጋራ ስምምነት ውል መሰረት ጉዞ የኢትዮጵያ ድንበር ተሻጋሪ አሽከርካሪዎች አሽከርካሪ እንዲሆኑብኛል ለምን ዝም ትለኛለህ እላለሁ። ፌዴሬሽን ሰራተኛ ፌዴሬሽኑ ንብረቶች ወይ በባለ ሀብቶች እንደዚህ አይነት ጥቃት እየደረሰባቸው ነው። ስለዚህ ታሞ እንኳን መታከም የማይችሉበት እረፍት ማግኘት የማይችሉበት ሁኔታ እየተፈጠረ ነውና ሁኔታ የአሽከርካሪውን የጤና ሁኔታ ተሻሽሎ ወደ ስራ የሚሄድበትን ሁኔታ። ሌላው የጤና ምርመራ ተሳትፎ በመደበኛ ምርመራዎች ላይ የተሳተፉ አባላት ብዛት 80% አባላትን ማድረስ በየጊዜው እና በየቦታው የጤና ኬላዎችን በየኬላዎች በየኮሪዶሩ የጉዞ የኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ከመንግስትና ከሚመለከታቸው አካላት ጋር በመሆን አሽከርካሪው የደረሰበት ቦታ ሁሉ የጤና አገልግሎት የሚያገኝበትን ሲስተም
ተከታታይ ሕክምና ወይ መድኃኒት ያለበትን እሱን ሁሉ መድኃኒቶችን እዛ ቦታ ላይ በቀላሉ የሚያገኝበትን ሲስተም መስራት ነው የሚጠበቅብን። እኛ ካልሰራን እኛ ካልገፋፋን ቁጭ ብለን ካየነው መንግስት እኮ ኑ ብሏል። ተደራጁ፣ ተሰብሰቡ። ሁሉ እጁ ላይ ነው። ሕክምናው እጁ ላይ ነው። ትምህርቱ እጁ ላይ ነው። ጤና ማንኛውም መሰረታዊ ነገሮች እጁ ላይ ነው። ስለዚህ እኛ ቀርበን ካልጠየቀን እኛ ካልሄድንለት እንዴት አድርጎ ሊያቅ ይችላል ችግራችንን? ስለዚህ ጤና ላይ መስራት ሲያስፈልገ በበሽታ ምክንያት ሊመጣ የሚችለውን ኪሳራ መቀነስ፣ የጤና እክል ምክንያት ሊባክን የሚችለውን ጊዜ ወይም ሰዓታትን መቀነስ ወይም መቀልበስ እና ይሄን ያስፈልጋል። የጤና ባለሙያዎችን መጋበዝ፣ በሙያችን ምክንያት ሊያጋጥሙ የሚችሉ ህመሞችን ለይቶ የሚያስረዳን ባለሙያ በምንጠቀምበት ማህበራዊ ሚዲያ ላይ ግንዛቤ መጋገባችን፣ አካላዊ እንቅስቃሴያችን ከምንሄደው የአየር ንብረት ጋር ምን አይነት እንቅስቃሴዎች ማድረግ እንዳለብን እድሜያችንን ተከትሎ የሚመጡ በሽታዎችን እነኝን ሁሉ ለይቶ የሚያውቁ በራሳችን ሚዲያ በራሳችን ነገር በምንመሰረተው ቴሌቪዥን ጣቢያም ሊሆን ይችላል፣ የሬዲዮ ጣቢያም ሊሆን ይችላል። እንዲሁም ደግሞ ዩቲዩብ እና ቲክቶከሮችን በመጠቀም ቀጥታ ትልልቅ ታዋቂ ዶክተሮችን የሙያ ባለሙያዎችን አቅርቦ የዚህ ተጠቃሚ የምንሆንበትን ሲስተም መፍጠር ነው። ሌላው የንብረት ባለቤትነት እድልን ማመቻቸት ነው። እንግዲህ ከዚህ በፊት ያው ከዛሬ 2 ዓመት 3 ዓመት በፊት ከአቶ ብርሃኔ ጋር አቶ ወርቅአለማው ያውቃል፣ ከአቶ ብርሃኔ ጋር ተገናኝተን አሽከርካሪው እስከ መቼ ድረስ ነው ለፍቶ ጥሮ ይህ ሁሉ ዓመት አገልግሎ ሲወርድ ከመኪናው በህመም ምክንያትም ሲወርድ አካል ጎሎ ሲወርድ እድሜው ደርሶ ሲወርድ ልክ ሲያገለግል እንደነበረ የፈረስ ጋሪ ነው የሚጣለው። እድለኛ ከሆነ በልጆቹ ይጦራል። እድለኛ ከሆነ ትናንትና መጠለያ የተወሰነች ጎጆ ሊኖረው ይችላል። አብዛኞቻችሁ 90% በሚባለው ደረጃ ግን ወደ ልመና ነው የምንሄደው። ወደሚያሳዝን ጓደኞቻችንን ማስቸገር፣ ጓደኞቻችንን ጋር መደወል ከአቅም በላይ በሆነ ከዛ ውጪ እንግዲህ ሰው ሲሰለቸው ወደ ልመና የሚሄድበትን ይሄ ነገር መቆም አለበት። ይሄ የኛ ችግር አይደለም። በመሰረቱ ማንኛውም አሽከርካሪ የብድርና ቁጠባ አገልግሎት ሊዘጋጅለት ይገባል። ማንኛውም አሽከርካሪ ሀብት የሚያገኝበትን የራሱ የሆነ ሲወጣ ከስራ ዓለም ሲሰናበት ሲወጣ የጡረታ አበል ሊዘጋጅለት ይገባል። የኛ ሄደክ መሆን የለበትም። እኛ መቀጠር ማገልገል ነው። ሀገራችንን እያገለገልን እየሰራን ነው፣ እየለፋን ነው። ከኛ የቀረ ነገር የለም። የቀረው ከባለ ሀብት ነው፣ የቀረው ከመንግስት ነው። ስለዚህ ይሄንን መስመር ማስያዝ ያስፈልጋል። ሌላ የቆጣቢ አባላትን ቁጥር ማብዛት ነው። በቁጠባና ብድር እንትን ላይ የቆጣቢ አባላትን ቁጥር ማብዛት ነው። እንግዲህ አዲስ የተቀላቀሉና መደበኛ ቁጠባ የሚደረጉ አባላት ቁጥርን ማብዛት እንዲጨምር ማድረግ ጉዞ ኢትዮጵያ ድንበር ተሻጋሪ አሽከርካሪዎች ማህበር እዚህ ላይ አተኩሮ ይሰራል። ጠንካራ ትናንትና ልምድ ያካበቱ ግዕዝ፣ ገዳ፣ ጣና፣ ኮካኮላ፣ አዳማ ሹፌሮች መረዳጃ እድር፣ ጅጅጋ፣ ድሬዳዋ ነገ ደግሞ የሚቀላቀሉን ትላልቅ ጠንካራ ማህበራት በእጃችን አሉ። እነኚህ ማህበራት ቁጠባና በእያንዳንዱ እንትን አዳማዎች ኦልሬዲ ግዕዞች ጀምረዋል። ገዳዎች አሁን መስመር ላይ ነው ያሉት። ስለዚህ እነኚህ አይነት ነገሮችን ማዳበር እና ማሻሻል ያስፈልጋል። ባለ ሀብት የምንሆንበትን የቤት ባለቤት የምንሆንበትን አገልግለናል፣ ሰርተናል፣ ለሀገራችንን ብዙ ነገር ውለናል። ስለዚህ ይህንን ሲስተም መዘርጋት መቻል አለብን። ሌላ አጋርነት ወይ ፓርትነርሺፕ ከባንኮችና አበዳሪ ተቋማት ጋር ገዳ